ነህ ፋዘር። ሰው ያረከን አንተ ነህ፣ ያስዋብከን አንተ ነህ፣ ክብር የሰጠህን አንተ ነህ፣ በክብር አይን ያየህን አንተ ነህ፣ በአክብሮት አይን የተመለከትከን አንተ ነህ። እግዚአብሔር ትልቅ ነው ማንንም አይንቅም ይላል መጽሐፍ። ሻባላ ባራካታላባ Thank you God. እናመሰግናለን 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 እናመሰግናለን። ሃሌሉያ ክብር ለእግዚአብሔር ይሁን። በእግዚአብሔር ምሕረት ቆመናል። በእግዚአብሔር ቸርነት ቆመናል። የእግዚአብሔር አክብሮት ደርሶናል። ሃሌሉያ የእግዚአብሔር ምስጋና አለብን። ሃሌሉያ ክፈሉ ቢለን ከፍለን የማንጨርሰው የእግዚአብሔር ምስጋና አለብን። ሲከፍ ያለ እልልታ ጭብጨባ ለእግዚአብሔር ክብር እንሰጥና እንቀመጣለን። ዛሬ የምናየው ጾም ጸሎት በሚል ርዕስ ነው። ከጎን ያለውን ጾም ጸሎት በሉት እስኪ። ሃሌሉያ በእነዚህ ጊዜያት እየተባረካችሁ ነው። ሃሌሉያ ለመጸለይ የተነሳሳችሁ ነው። ጾም ጸሎት ሰዎች ምን ይላሉ? አሁን ያሉ ሰዎች ጾም ጸሎት በአዲስ ኪዳን የለም ይላሉ፣ ቀርቷል ይላሉ። የሆነ ቤተክርስቲያን ውስጥ የሆነ አጋንንት አለ፣ የቀርቷል መንፈስ ቀርቷል። ጾም ጸሎት ቀርቷል። አስራት ሲባል ቀርቷል። የሆነ ነገር ሲባል ቀርቷል። ቤተክርስቲያን መሄድም ቀርቷል ሚላል። እኔ ራሴ ቤተክርስቲያን ነኝ ይላል። የሆነ የመንፈሳዊ ፍንዳታ መንፈስ ነው። በቃ ዝም ብሎ ቀርቷል ነው የሚለው። ያገኘውን ነገር ሁሉ ይሄ እኮ ድሮ ብሉይ ኪዳን ላይ ቀረ ይላል። ስርዓቱን የሰጠው እግዚአብሔር ከሆነ እግዚአብሔር do you think እግዚአብሔር ጆከር ነው? ቀልደኛ ነው? ምንም ማይጠቅም ነገር ነው የሚሰጠው? ስራ ማይሰራ ነገር ነው የሚሰጠው? እስኪ እቺን ተዝናኑባት ብሎ ነው ለተወሰነ ጊዜ? ኖ አይደል። እግዚአብሔር ለቅዱሳን ጥቅም የሌለው ነገር አድርጉ ብሎ አይናገርም። መጽሐፍ ቅዱስ ላይ ጾሙ ያለው እግዚአብሔር ነው እንጂ ሰዎች አይደለም ተሰብስበው ጾምን የፈጠሩት ማለት ነው። እና ጾም በአዲስ ኪዳን አልቀረም። አስራትም መስጠት አልቀረም። እንደውም 10 ራት ሳይሆን 20 ራት 30 ራት 40 ራት እንደውም ከዚህ በኋላ 40 ራት ያዛችሁ ቁም ፖስታ ያውሰዱ ነው የምንለው። ራካ 10 ራት ሳይሆን 40 ራት። ኢየሱስ ጌታ ነው። ከጎን ያለውን ሰው ከአስራት በላይ እንድትሰጥ ጸጋ ይበዛልሃል በሉት። የመስጠትን ጸጋ እኮ የሚሰጠው እግዚአብሔር ነው። ለአንዳንዶች መስጠት ይላል እኮ በነገር ሁሉ ተርፋችሁ ትሰጡ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል ይላል። ስለዚህ ለምን አስራት ብቻ ሳይሆን ከአስራት በላይ እና አንዳንድ ሰዎች አይ እኔ አስራቴን ለድሃ እየሰጠው ነው ይላሉ። ለድሃ ሌላ ነው፣ አስራት ሌላ ነው። ምንም ማምታታት ምናምን ሸውዶ ማለፍ አይቻልም። ሄይ ንገሩ ከጎን ማምታታት አይቻልም በሉ። አስራት ሌላ ነው፣ ለድሃ መስጠት ሌላ ነው፣ ለመንግስት ግብር መስጠት ሌላ ነው በሉ። ስርዓት ይዘህ ግብር እንደምትከፍለው ለድሃም ትሰጣለህ፣ አስራትም እንሰጣለን። ኢየሱስ ጌታ ነው። አስራት ብቻ ሳይሆን ከአስራት በላይ። ምክንያቱም የምንኖርበት አልቲሜት የመጨረሻው ምክንያት መስጠት ስለሆነ፣ ወንጌል ስለሆነ፣ ሰዎች ኢየሱስን እንዲያውቁ ስለሆነ ገንዘብ ካለን መጀመሪያ ትዝ የሚለን ኪንግደሙን ፋይናንስ ማድረግ ነው። ይሄ ቤተክርስቲያንን እንዲቀጥል የሚያደርገው የሆነ የውጭ አካል የለም። ማን ነው ፋይናንስ የሚያደርገው? ቤተክርስቲያን ነው ፋይናንስ የሚያደርገው፣ ሌሎች ደግሞ እንዲድኑ ማለት ነው። ስለዚህ ባለፈው የእግዚአብሔር ሰው ነግሮናል። አስራት ምን አላለም? አልቀርም፣ በአዲስ ኪዳን ቀጥሏል። እና ጾም ጸሎትም አልቀርም። ኢየሱስ አንድ ቀን ፈሪሳውያን መጡና የዮሐንስ ደቀ መዝሙር ይጾማሉ፣ ያንተ ግን አይጾምም አሉት። የዮሐንስ ደቀ መዝሙር በጣም አስመቺ ናቸው ባይዘው። እኔ አንድ የተረዳሁት ነገር ሁል
ሁሌ የመጡ ፈሪሳውያን የኢየሱስን ደቀ መዝሙር በማን ነው የሚያመሳስሉት? በዮሐንስ። የዮሐንስ ደቀ መዝሙር እየጾሙ ያ አይጾምም አሉት። ኢየሱስ ሙሽራ ከሚዜዎች ጋር ካለ ሚዜዎቹ አያዝኑም አለ። ሙሽራው ከነሱ ሲወሰድ ግን ያዝናሉ አለ። ስለዚህ እኔ ከነሱ ጋር ስላለው መጾም የለባቸውም፣ እኔ የምወሰድበት ጊዜ ላይ ይጾማሉ አለ ኢየሱስ። ሃሌሉያ። እና እዚህ እቺን ክፍል አንዳንዶች ላለመጾም ኢየሱስ እያለ ደቀ መዝሙር አይጾሙም ነበር። ስለዚህ አሁን ኢየሱስ በመንፈስ ቅዱስ አማካኝነት በእኛ ውስጥ ስለገባ ጾም አያስፈልግም ማለት ነው ይላሉ። በመጀመሪያ ደረጃ ኢየሱስ ጾም አያስፈልግም አላለም። እዚህ ክፍል ላይ እያለ ያለው ለመጾም ጊዜ አለው ነው ያለው። አሜን አሜን። የሚጾሙበት ምን አለ? ጊዜ አለ ነው ያለው እንጂ ጾም በፍጹም ቀርቷል አያስፈልግም ማለት። ሌላ ቦታ ኢየሱስ ሲያስተምር ስትጾሙ እንደ ግብዞች አትሁኑ አለ። ምን ማለት ነው? ጾሙ ማለት ነው። ጾም ግን የምትጾምበትን አካውንህን ቀይር ነው ያለው። ለማዘን ጊዜ አለው በሚል በሐዘን ሜንታሊቲ አወራ እንጂ ኢየሱስ ራሱ ጾሟል 40 ቀን ኢየሱስ የጾመው እግዚአብሔር ከሱ ጋር ስላልሆነ አይደለም። ሰማችሁ? እግዚአብሔር ከሱ ጋር ስላልሆነ አይደለም። ስለዚህ ጾም ሁሉ ግዴታ ከሐዘን ጋር የሚያያዝ አይደለም። ለምሳሌ እኛ ልንጾም አይደለም። ከጎን ያለውን ሰው ፎር ዘ ሪከርድ እስኪ ንገሩት፣ ከ10 ቀን በኋላ ጾም ይጀምራል በሉት። ምን ይሰማሃል በሉት። ሃሌሉያ። እና ኢየሱስ ሙሽራው ሲወሰድ ይጾማሉ፣ አሁን ማዘን አይገባቸውም ማለት። ስለዚህ ኢየሱስ ሐዘን ስላለበት ጾም ነው እያወራል። በአዲስ ኪዳን እየጾምን ነው ማለት እናለቅሳለን፣ እናኮርፋለን፣ እናዝናለን፣ ፊታችንን አመድ እናስመስላለን ማለት አይደለም። አሉ አንዳንድ ሰዎች ሲጾሙ አይታችኋል። ምስኪን ምንም ሳይነግርህ ጾሙ እንደመጣ ታውቃለህ። በቃ አንተ ፊቱ ላይ ምናምን ከዛ ይነግርሃል። አብዛኛውን ሰው በጣም ባለፉት ቀናት ምናምን ይልሃል ማለት ነው። ኢየሱስ ሐዘንተኛ አትምሰሉ። የሐዘን አይደለም። አሁን የአዲስ ኪዳን የጾም ሜንታሊቲ ፊትን ሐዘንተኛ የማድረግ አይደለም። አሁን እዚህም እኛም ስንጾም እዚህ ሐዘንተኛ አይደለም የምንመስለው፣ እንደውም ሻት ነው የምናደርገው። እንጫዋለን፣ እናብዳለን፣ በእግዚአብሔር ፊት ሪጆይስ እናደርጋለን። እንዴት እንደምንጾም እነግራችኋለሁ። የአዲስ ኪዳኑን ጾም ማለት ነው። ጾም አልቀር የቀረው ምንድነው? ጾሙን የምንጾምበት ሜንታሊቲ ግን ተቀይሯል። ግራውንዱ ተቀይሯል። ብሉይ ኪዳን ላይ እንደሚጾሙበት አይነት የጾም ሜንታሊቲ እግዚአብሔርን ጎትቶ ማምጫ ማስገደጃ ለሆነ ነገር እግዚአብሔርን መሳቢያ አይደለም። እግዚአብሔር ኦልሬዲ ከኛ ጋር አለ። ስለዚህ በአዲስ ኪዳን የምንጾመው የሆነ ከኛ የሸሸ በእኛ ያኮረፈ እግዚአብሔርን በእኛ እንዲስቅ ከኛ ጋር እንዲሆን ለማድረግ ሳይሆን የምንጾምበት ሌላ ግራውንድ አለን ማለት ነው። በአዲስ ኪዳን ኢየሱስ ጾሟል፣ ጳውሎስ ጾሟል። በአዲስ ኪዳን ጳውሎስ ሁለተኛ ቆሮንቶስ ላይ ስላለፈበት መከራ ሲናገር በብዙ መርከብ፣ በብዙ ብርድ፣ በብዙ ስቃይ፣ በብዙ መገረፍ፣ በብዙ ጾም ራሴን ስለናንተ አደከምኩኝ ይላል። በብዙ ጾም ይላል። ሃሌሉያ። በክርስቶስ ነፃነን ምናምን ጾም ምን ያደርጋል ምናምን አላለም። ጾም ያደርጋል። ሃሌሉያ። እስኪ ጾም ያደርጋል በሉ። ሐዋርያት ጾመዋል። ሐዋርያት ሥራ ምዕራፍ 13 ላይ በጾምና በጸሎት ረጅም ጊዜ ከቆዩ በኋላ መሪዎችን መረጡ ይላል። ሙሴ ጾመዋል። እስራኤላውያን ጾመዋል። ስለዚህ እግዚአብሔር ራሱ በኢዮኤል ምዕራፍ 2 ቁጥር 12 ላይ ደግሞ ጾሙ ይላል። ልባችሁን ክፈቱ፣ ልብሳችሁን አትቅደዱ፣ ልባችሁን ቅደዱ፣ ጾሙ አለ እግዚአብሔር ማለት ነው። ስለዚህ እንጾማለን እግዚአብሔር ጾሙ ስላለ ማለት ነው። ጾም ራሱ ምንድነው? ብዙ ጊዜ ጾም ምግብ አለመብላት ይመስላችኋል ሰዎች። ይሄ መንፈሳዊ ጾም ምንለው በቃ ምግብ አለመብላት፣ አትጸልይም፣ ምግብ አትበላም። እኛ ሀገር ያለውን ጾም ታውቁታላችሁ አይደል? ምግብ አለመብላት። ነገር ግን ጾም ማለት ለተወሰነ ጊዜ
ለተለየ ዓላማ ስጋችንን የሚፈልገውን ነገር ማቆም ማለት ነው። ለተወሰነ ጊዜ ለተወሰነ ዓላማ ስጋችን የሚፈልገውን ነገር አቁሞ መጸለይ ማለት ነው። ኢየሱስ ጌታ ነው። ከጎን ያለውን ሰው ክፉ ነገር ለተወሰነ ጊዜ አታቁም በሉት። እስከ ዘላለም አቁም በሉት። እና እኔ ጓደኞች አሉኝና ይሄን ጾም አልጠጣም አልሰክርም ምናምን ይላል። እኔ እስከ መጨረሻ አትስከር። ጾም ማለት ለ30 ቀን አለመስከር ማለት አይደለም። ሄይ ሰማችሁ? ለተወሰነ ጊዜ ስጋችን የሚፈልጋቸው በኖርማል ሳንጾም ምግብ መብላት ችግር አለው? ሁም ብለን ስጋችንን ምግብ አለመብላት ማስቆም ኖርማል የሆነ ነገር እኮ ምንም ክፉ ነገር እኮ የለው። ምግብ መብላት ክፉ ነው አይደለም እኮ። ስጋችንን ማስቆም ማለት ለተወሰነ ጊዜ ፊልም ማየት ማቆም ማለት ነው። ቤት ውስጥ ፊልም አትከፍትም ማለት ነው። ለተወሰነ ጊዜ ቲክቶክ ማቆም ማለት ነው። ቲክቶክ ችግር አለው? ምንም ችግር የለው እንጂ ጾም ማለት ለተወሰነ ጊዜ ዝሙት ማቆም አይደለም። ለተወሰነ ጊዜ መስከር ማቆም፣ በዚህ ጾም ዘፈን አልሰማም ማለት አይደለም። ዘፈን እስከ መጨረሻ አትስማባ። ለተወሰነ ጊዜ ዘፈን ማቆም ጾም አይደለም። ጾም ማለት ለተወሰነ ጊዜ የምንፈልገውን ነገር ኖርማሊ ስጋችን የሚፈልገውን እጅግ ካላደረግን ቁጥቁጥ የሚያደርገንን ነገር ማቆም ማለት ነው። ስለዚህ ምንድነው የምናቆመው? ምግብ እናቆማለን። የምናቆመውን ነገር ልንገራችሁ። ምግብ እናቆማለን። አስፈላጊ ከሆነ ደግሞ እንደየጸሎቱ ዓላማ ምግብም ውሃም እናቆማለን። ለተወሰነ ጊዜ ነው ያልኳችሁ። ከዛን ጓደኞቻችን እናቆማለን። እንዲህ ውስውስ የሚያደርግን ካላገኘናቸው ሞት የሚሰማን የለም እናቆማለን። በቃ ለ5 ቀን ጓደኞቼን አላገኝም ጸልያለሁ ትላለህ ማለት ነው። ጾም ማለት ምግብ አለመብላት ብቻ አይደለም ብያቸዋለሁ። ቲክቶክ እናቆማለን። ወደ ውስጥ ይሄ ከቲክቶክ እናቆምና ሃሌሉያ ሄይ እንዲህ እናደርጋልና ወደ ላይ እንደዚህ ትጀምራለህ። ገብቷቸዋል? አሁን ሰይጣን ትውልዱን ከዚህ ወዴት እጅ ራሱ ለምዶ ማታ በእንቅልፍ እንዲህ ነው ትገልጣለህ። ብትገልጥ ይሻላል እንደዚህ ከምትል አንቺ በቃ በህልም ቲክቶክ ታያለህ። ኢየሱስ ጌታ ነው። ቲክቶክ ማቆም ማለት ለተወሰነ ጊዜ ቲክቶክ ባይ ዘ ዌይ ብዙዎች እንደሚያስቡት ይሄ መዝናኛ አይደለም። ብሬን ወሽ እያደረጋችሁ ነው። የምታምኗቸውን መንፈሳዊ ነገሮች እያጠፋው ነው። ሰዎች የሚመስላቸው ቲክቶክ እየተዝናኑ ኖ እየቀረጸ አንተን እየሰራክ ነው። የምታያቸውን ኮንቴንቶች ካልመረጥክ ነገ የማይጸልይ ሰው ልሳን የምትናገረው ልጅ ቲክቶክ ላይ ያሉ በልሳን የሚቀልዱ ልሳንን ሮንግ አድርገው የሚስሉ ሰባኪዎችን በጣም ተደጋግመ ስታይ ምን ማለት ትጀምራለህ? ሲጀመር ልሳን ምንድነው? እኔ የማይገባኝን ነገር ማለት ትጀምራለህ። አንተ አታውቅም፣ ግን እየተሰራብን ኢንዶክትሪኔት እያደረጉን ነው እዚህ ስር ማለት ነው። የሆነ ሰዓት ላይ መጽሐፍ ቅዱስ እንዲያስጠላህ እያደረጉ። ስለዚህ ራስህን መቆጣጠር ማለት ነው። ጾም ማለት ዲሲፕሊን መሆን። ቲክቶክ አላይም ስልክ እጅ ውስጥ ሲገባ ትመልሰዋል። ቻባራዳ ከዛስ አፕሊኬሽን ግልጥ እንዳልክ ቲክቶክ ላይ ነው አሜዳው እጅን ትይዟል። በኢየሱስ ስም ሰማይ ይኸው አሁን ህግ አይደለም ምነግራችሁ። እሺ እንዲገባችሁ ፈልጋለሁ። ጾም ማለት እናንተ አንኮንትሮሊ የምትፈልጉትን ነገር ማቆም ማለት ነው። በቃ መቆጣጠር አትችሉ። ራስን መቆጣጠር እስከማትችል ድረስ ኖርማሊ ቁጭ ብለ የእግዚአብሔርን ቃል ሜዲቴት ማድረግ ባለብህ ሞመንት ላይ ቲክቶክ የሚያስከፍትህ ከሆነ በጣም ነው የምትወደው ማለት ነው። ጾም ማለት እሱን ማስቆም ማለት ሃሌሉያ። ፊልም ማቆም ማለት ነው። ዓለማዊ መጽሐፍ ማቆም ማለት ነው። ዴርቶ ጋዳ ምናምን ታቆማለህ ለተወሰነ ጊዜ። አሜን። ትክክለኛ ጾም እየነገርኳችሁ ነው። ይሄ ምግብ ብቻ አለመብላት ምንም ጾም አይደለም። የምትፈልጋቸውን ነገሮች ለተወሰነ ጊዜ ራስ ላይ ማምጣት ለምትፈልገው ነገር ማቆም ማለት ነው ጾም። ስለዚህ ክፉ ነገር ማቆም
ጾም አይደለም። ክፉ ነገር ማቆም ጾም ጸሎት ምንገባበት ምክንያት ነው። ሰማችሁ? በደንብ ያገኙ። ክፉ ነገር ማቆም ጾም ጸሎት ምንገባበት ምክንያት ነው እንጂ ጾም ጸሎት ማለት አይደለም። ገብቷችኋል? ክፉ ልምምድ ካለብህ ለአንድ ወር ለጾም ጸሎት እሱን አይደለም የምታቆመው፣ ለሱ ነው የምትገባው፣ ለማቆም ማለት ነው። ገብቷችኋል? እስከ መጨረሻ ለማቆም የሚያስገባ ምክንያት ነው እንጂ ክፉ ነገር ለ30 ቀን ለ20 ቀን አይደለም። መጽሐፍ ቅዱሳዊ ያልሆኑ ነገሮችን ለ30 ቀን ለ20 ቀን ሳይሆን እነሱ ልምምዶች ካሉብን ጾም ጸሎት መግባት አለብን ማለት ነው። ጾም ጸሎት ማለት ትኩረትን በእግዚአብሔር ላይ በእግዚአብሔር ነገር ላይ በእግዚአብሔር ነገር ላይ በመንፈሳዊ ነገር ላይ ትኩረትን ሰብስቦ ማድረግ ማለት ነው። በእኛ ጉዳይ የእግዚአብሔርን እቅድ ማወቅ ማለት ነው። ለእግዚአብሔር ፋሽን ምን እንደሆነ ለማወቅ መፈለግ ማለት ነው። ለእግዚአብሔር የትኩረት አቅጣጫው ምን እንደሆነ ለማወቅ መፈለግ ማለት ነው። ጾም ጸሎት የእግዚአብሔርን ትኩረት መከተል ማለት ነው ጾም ጸሎት። ስለዚህ ይሄንን ስናደርግ ሌላ ትኩረቶቻችንን የሚይዙ ነገሮችን እናቆማለን ማለት ነው። ስንጾም ስጋችን የለመደው ሰዓት ላይ ምግብ አምጣ ማለቱ አይቀርም። ሆዳችሁ ነው ትእዛዝ የሚሰጣችሁ። ምግብ ብላ ይላል ማለት ነው። እርቦሃል፣ አሁን 5 ሰዓት ላይ ምግብ መብላት አለብህ ይላል ይሄ ሆድ። በቃ ኖርማል ነው፣ ልክ ነው። በቃ ልክ 6 ሰዓት ሲሆን ሆዳችሁ ምግብ ብላ እያለ ከሆነ በቃ ሰውነት በትክክል እየሰራ ነው ማለት ነው። ጾም ጸሎት ላይ ግን ምግብ ብላ የምትለው ሆድህን ማነ አንተ መች መብላት እንዳለበት የምትወስንለት ማለት ነው። ስትጾም ሆድህ አንተን አያዝህም። አንተ ማንን ታዘዋለህ? ሆድህን። 9 ሰዓት ላይ ነው የምትበላው ይላል። ልክ 5 ሰዓት ላይ መጨው ይጀምር ሲል አትበላም። ይኸው ጾማችሁ የማታውቁ ሰዎች እኔ ኢንቫይት አደርጋችኋለሁ። በጣም ጾም ፓወርፉል ነው። በጣም ጾም ደስ የሚል ነገር ነው። ስትጾም የምታስበው መንፈሳዊ ነገር በኖርማል ስቴት አታስበው። አንያስ ምግብ ራሱ ስትጠግብ ልክ ስትጠግብ ባይዘው ይሄ መጥገብ ሆድ በባህሪው መንፈሳዊ ነገር አያሳስብም። በሉም ጠጡም ጠገቡ ይልና ከዛስ ሊጸልዩ ተነሱ ይላል አይልም። በቃ ልትዘፍን ዝፈን ቲክቶክ እይ ጓደኛ ጋር ዙር ኮሪደር ተሰርቷል እንዲህ ነው የሚልህ ስትጠግብ። ሄይ ነግርሃለሁ ዛሬ በቃ ምግብ በባህሪው መንፈሳዊ ነገር ውስጥ አይደለም የሚከትህ። እርዚ ምድር ላይ ነው የሚያስቀር። ሰይጣን ራሱ ስለሚያቅ ታርጌት አድርጎ በሆድ ነው የሚመጣብ። ሻባካዲያስ እና እኔ አሁን ካልጠፋ ነገር አዳም ጋር በምግብ ተው አዳምን ተውሽ ኢየሱስ ጋር ስንት ነገር 40 ቀን ሲጾም እኮ በስንት ነገር መፈተን ይችላል። ይሄን ድንጋይ ዳቦ በሆድ ነው። ሰው በጣም የምትስተው በሆድ ነው። በኢየሱስ ስም ሆድ በቁጥጥር ስር ይገባል። እስኪ ጾም አለው በሉ እስኪ። ስለዚህ ሆድን ታስቆመዋለህ ማለት እግዚአብሔር ምስክሬ ነው። ሆዳችሁ ሲቆም ውስጣችሁ ነው መስራት የሚጀምረው። በቃ ስፒሪት ዳይሜንሽን ውስጥ ትገባላችሁ። ቪዥኖችን ታያላችሁ። በቀላሉ መንፈሳዊ ነገር ማሰላሰል ትችላላችሁ። መቼ? ሆዳችሁ ሲቆም ማለት ስራውን ሲያቆም። እና እምነግራችሁ ይሄን ስለ ጾም ጸሎት ላወራ ያሰብኩት ከዚህ ጾም ታላቅ ነገር ይዘን እንወጣለን እንድታስቡ ከዛሬ ስለምፈልግ ነው። መጽሐፍ ቅዱስ ላይ ዘካርያስ ላይ እንደዚህ ይላል 70 ዓመት 5ኛው ወርና 7ኛ ወር ላይ ጾማችሁ ውጤት ግን አላመጣችሁም ይላል። በኢየሱስ ሰምታል። 70 ዓመት ሙሉ 7ኛው ጥርና መጋቢት ላይ እስራኤላውያን ለ70 ዓመት ጾመው ነበር። ስርዓት የሆነ ትራዲሽናል ጾም ጸሎት ማለት ነው። ምን አለ? ምንድነው እስኪ የጠቀማችሁ? እኔ ጋር አልደረሰም ጾማቸዋል። አንተ ስራው እስኪ ለ70 ዓመት ለ60 ቀን ጾመ ውጤት የሌለው ጸሎት ማለት ነው። እግዚአብሔር መጥቶ ምንድነው ጾማቸዋል እንዴ ምናምን ሲለ ማለት ነው። ጾም ያለው ካልክ ታንጂብል ሰምቲንግ ይዘህ መውጣት አለብህ።
ራስ ላይ ዳይሜንሽናል ስፒሪቹዋል ቼንጅ መምጣት አለበት። የሆነ ከመጾም በፊት የሌለህን መንፈሳዊ ልምምዶች ይዘህ መውጣት አለብህ። ታርጌት መያዝ አለብህ። አጀንዳህን ይዘህ በዚህ ጾም ስጨርስ እንደዚህ አይነት ህይወት ፍሬ ላይ አፈራለሁ ማለት አለብህ። ደም ብሎ አቦሰጥ የሆነ ጾም ጸሎት መቆም አለብህ። አቦሰጥ በቃ እኔ አንድ ጓደኛ ለምንድን ነው ቆይ የምጾመው አልኩ። ቤተክርስቲያን ስለምታዘኝ ነው። ቤተክርስቲያን ስለሚያዝ ለምን ትጾማለህ? ጾም እኮ ትእዛዝ አይደለም። ሰምቲንግ ከመንፈሳዊ ዓለም ዳውንሎድ ለማድረግ ውስጥ ላይ ሰምቲንግ መንፈሳዊ ነገር አፕሎድ ለማድረግ ለማስገባት ያልተለማመድካቸውን መንፈሳዊ ረለሞች ላይ ያሉ ሲስተሞችን ራስ ላይ ለመጫን ነሐሴ 1 ላይ ጾም ጸሎት ስትገባ በነበርክበት መንፈሳዊ ዳይሜንሽን በነበርክበት የቃል ሙላት በነበርክበት ድሮ የምታውቃትን ጥቅስ ነሐሴ 30 ይዘህ ከወጣ አይም ሶሪ ድሮ ማታውቃቸውን ልምምዶች እንድትለማመድ የሚያደርግ አትሞስፌር ራስ ላይ የምትጭንበት ነው። ስለዚህ ስትጾም ፕላን ያስፈልጋል። እስኪ ከጎን ያለውን ንገሩት። በምክንያት ጾም በሉት፣ በትእዛዝ አትጾም በሉት። ለምንድን ነው የምትጾመው? በቃ ለምንድን ነው የምጾመው ብለህ ማሰብ አለብህ። በዚህ ጾም ጸሎት ምንድን ነው ራሴ ላይ ማየት የምፈልገው? የትኛውን ባህሪዬን ነው ማስወገድ የምፈልገው? የትኛውን መንፈሳዊ ልምምድ ነው መለማመድ የምፈልገው? እንዴት አይነት ብሩክን ነው ማየት የምፈልገው? ጾም ጸሎቱ ሲያበቃ ሙሴ እኮ ተራራ ላይ ወጥቶ ሲወርድ ይላል ፊቱን ማንም አላየም ይላል። ከግርማው ኃይል የተነሳ ፊቱን ማንም ማየት አልቻለም። ማንም ለምን? ሰምቲንግ ኢንካውንተር አድርጎ የመጣው ነገር አለ። እኔ እኮ አሁን ጾም ጸሎቱን ስትጨርስ ፊት ማብራት አለበት እንደ አምፖል እያልኩ አይደለም። መንፈሳዊ ዓለም ላይ you have to change። የሆነ አዲስ ሰው መገለጥ አለበት። አንዳንድ ጊዜ ጾመህ እኮ ስትጨርስ ምንም ጥቅስ እንኳን አታውቅም ከድሮ የተሻለ። ሄይ ኢየሱስ ጌታ ነው። እንደ ድሮ ዮሐንስ 3:16 ብቻ እያልክ ልትወጣ። ጳውሎስ ግን እዚህ ጋር ምን እንደሚል አልገባኝም። 30 ቀን ጾመ። እኔ አንተም ሆን እቅድ 1 እዚህ ክፍል ላይ ጳውሎስ ምን እንዳለ ገብቶኝ ነው መውጣው። በቃ ይሄ ነው ጾም ጸሎት ማለት። ለምን? እግዚአብሔር ልብ ውስጥ ልትገባ እኮ ነው። እቺን እንኳን ጾም ጸሎት እቺን እንኳን ካልነገረ በትንሹ ነው ማውራው። ባይዘው ጾም ጸሎት በጣም ፓወርፉል ስራዎች ይሰራል። በትንሹ ነው ምነግር። ስፒሪቹዋል ዓለም ላይ አፕግሬድ ማድረግ አለብህ። የሆነ አዲስ ግሎሪ ከዛስ ላይ ላይ ያሉ ነገሮች ወድቀውልህ ጠፍተውልህ ነው ከጾም ጸሎት መውጣት ያለብህ የማትፈልጋቸው ነገሮች። ይሄ ግን የሚሆነው በዲሲፕሊን በመርህ ስትጸልይ። መጽሐፍ ቅዱስ መርህ አላቸው ሁሉም ነገሮች ይላል። you have to plan። ለምንድን ነው ጾም ጸሎት ምገባው? ለምንድን ነው ምጸልየው ሚለውን ፕላን። እግዚአብሔር የማያውቀውን ጾም እንዳትጾሙ። አዲስ ኪዳናዊ ጸሎት አንዱ የምንጾምበት ምክንያት ትኩረትን ሁሉ እግዚአብሔር ላይ ለማድረግ ሰው አሁን ስንጾም አንዳንዶቻችን ስራችንን ልናቆም ነው። አንዳንዶቻችን ቅድም የነገርኳችሁን ነገሮች ስናቆም ትኩረታችንን ሁሉ እግዚአብሔር ላይ። እግዚአብሔር እንዴት ነው የሚሰራው? ምንድነው ባህሪው? ምን አይነት አምላክ ነው የሚለውን ለማወቅ አቴንሽንን ሁሉ እግዚአብሔር ላይ ለማድረግ። አቴንሽንን ሁሉ እግዚአብሔር ላይ ማድረግ ሲባል እንቀንሳለን ማለት ነው። ጳውሎስ ለጾም ሲባል ግብረ ስጋ ግንኙነትም ሊቆም እንደሚችል ተናግሯል። ያ ማለት አቴንሽንህን ከትዳር ላይም ትቀንሳለህ ማለት ነው። በእግር የምትከታተላት ልጅም ትቀንሳል። ኢየሱስ ጌታ ነው። አቴንሽንህን ከቢዝነስ ላይ ትቀንሳል። ሄይ የጌታ ሰዎች ራካታ ስራ የምትሰሩ ሰዎች ምንም ችግር የለው። 1 ወር ከፊታችን ጸሎት አለ። 1 ወር የተወሰነውን ጊዜ ቸርች አጥፉት። ቢዝነስ እኮ ትንሽ ሉዝ ላረግ እኮ አድርገው። እግዚአብሔርን ለመፈለግ ሰምቲንግ ሉዝ ስለማድረግ እያወራን ስለ ጾም ጸሎት ስናወራ አቴንሽንህን ትኩረትህን መቀነስ፣ ከራስ ላይ መቀነስ። ስለ ራስ በጣም ትጨነቃለህ። ምንድነው መሆነው? እንዴት ነው መሆነው? ምንም በቃ ታቆመዋል። ለተወሰነ ጊዜ ከራስ ላይም አይኖችህን
ታነሳውና እግዚአብሔር ላይ ብቻ እንጸልያለን። ተንበርክከን ቃሉን እናነባለን፣ እንዘምራለን። በጣም በኃይል የተሞላ ጸሎት አለ፣ ትኩረት አለ። ከዛ some kind of giant person ሰይጣን ሲያየው የሚደነግጥለት something is change የሚል ሃሌሉያ። አንድ ወር ጂም ገብተህ ስትወጣ ራስህን ደብቀ የሆነ ረጃጅም ልብስ ይለብሳሉ። ጂም የሆነ ከፍ ሲል ነው የምትገልጠው ብለህ ልክ የሆነ ገበድ ምናምን ካርክ በኋላ የሆነ ይገዛሉ። ከዛ የመገለጥ ዘመን ደግሞ ይባላል። ከአንድ ወር ከሁለት ወር በኋላ የሆነ ሰውነትህን የሚያሳይ ጠበቅ ያለ ምናምን እንዲያልክ ትወጣላ። ኦ ጂም ገብቷል ይባላል። መንፈሳዊ ዓለም ላይ እንደዛ ነው የምትሆነው። ኢየሱስ እኮ ከጾም ጸሎት እንደመጣ ነው ምኩራብ ላይ ሲቆም ዲመኑ ሳያዘው የዳዊት ልጅ ሆይ እናውቅሃለን። አይሁን የሚታወቅ መንፈሳዊ ፐርሰናሊቲ ነው የምትሰራው። ይሄ የሚታወቅ ሰውዬ አለ አይደል? የምትታወቅ ሴት ትሰሪያለሽ ማለት ነው። እንዴት? እነዚህ ነገሮች ደጋግሞ በማድረግ ትጸልያለህ፣ ታነባለህ፣ ሜዲቴት ታደርጋለህ። ሜዲቴት ለሰዓታት ሜዲቴት ቁጭ ብላ አንድ ጥቅስ ሜዲቴት ይደረጋል። እንዴ ይደረጋል። ክረምት ለክረምት አድቬንቸር ምናምን ይላሉ ሰዎች። በቃ ሃይኪንግ ምናምን፣ ተራራው መውጣት፣ ሸለቆ መውረድ፣ ወንዝ ምናምን። ሃሌሉያ። መንፈሳዊ ዓለም ላይ ሃይክ ማድረግ ማለት ነው ጾም ጸሎት፣ አድቬንቸር ማለት ነው። ሃሌሉያ። ማታቃቸው መንፈሳዊ ልምምዶችን ማወቅ አለብኝ ማለት ነው ጾም ጸሎት ማለት። ጾም እግዚአብሔር ስጋክ እግዚአብሔርን እንዲፈልግ ማስገደድ ነው። ስጋክ ይሄ ስጋ እግዚአብሔርን እንዲፈልግ ማስገደድ። ጓደኛን ሲፈልግ አቁም ማለት ማለት። ምግብ ሲፈልግ አቁም። ቲክቶክ ሲፈልግ አቁም። ፌስቡክ ሲፈልግ አቁም። ማስገደድ። እግዚአብሔርን ብቻ አስብ ብለ ማስገደድ። ፈልጎ ማሰብ ማለት ነው። ሄይ ከጎን ያለውን እስኪ ንገሩት፣ ለማሰብ አስበህ ታውቃለህ ወይ? ይኸውልሽ ማሰብና ለማሰብ አስቦ ማሰብ ይለያያል። ቆይ ልንገራችሁ። አንዳንዱ ሰው ማሰብ ማለት አንተ ይሄ ብሬንህ የመጣውን ሁሉ ማሰብ ማለት ነው። አንተ ሐሳብህን ነው የምትሆነው። በቃ ያንንም ያስባል፣ ያንንም ያስባል፣ ያንንም በቃ አእምሮ እንዲህ ስዞር አሁን ሄሉን አያታለሁ፣ ሄሉ እላለሁ። ዞር ስል ካሜራ ዝም ብለህ የመጣልህን ሁሉ ማሰብ። አእምሮ 60 ሺህ ሐሳብ ያስባል። እናንተ ብትፈልጉም ባትፈልጉም ጭንቅላታችሁ ያስባል። ባይዘው ሰማችሁኝ? ይሄ ማሰብ ይባላል። ለማሰብ ማሰብ ደግሞ ጥዋት ተነስተ ዛሬ ሜዲቴት ማደርገው ሐሳቦች ብለህ ትወስናለህ። መጀመሪያ ሰማችሁኝ? ቀድመ የምታስበውን ታስባለህ። ዛሬ ምን እያሰብኩኝ ልዋል? ቻባጋዳባሳ ዛሬ ምን እያሰብኩኝ ልዋል? ዛሬ መዝሙር 91ን እያሰብኩኝ እውላለሁ። አሁን የምታስበውን አሰብክ ማለት ቀኑን ሙሉ ጥቅስ ከጥቅስ እየዘለልክ ጥቅሱን ብቻ ሜዲቴት፣ ማንንም አታስብም። መጽሐፍ ቅዱስ ሐሳብን የመግታት ጥበብ ይኑርህ ይላል። ሐሳብ መግታት ጥበብ ይፈልጋል። ኦቶሪቲ ይፈልጋል፣ ዊዝደም ይፈልጋል። አለበለዚያ ሐሳብን ማትገታው ከሆነ አንተ አታስብም፣ ማይንድህ ያስባል። በቃ ያንንም ያስባል፣ ይሄንንም ያስባል፣ ያችንንም ያስባል፣ የሚበላ ያስባል፣ ማይበላ ያስባል። የሚታይ ያየውን ሁሉ የሰማውን ሁሉ የድሮውን ሁሉ እያመጣ ያግበሰበሰ ሰርኩሌት ያደርጋል እዚህ ስር። ስትጾም ግን ምንድነው የምታደርገው? የምታስበውን ትወስናለህ ማለት ነው። እግዚአብሔርን ታስባለህ ትለዋል፣ ታስገድደዋለህ። ነፍሴ ሆይ እግዚአብሔርን አስብ ይላል ዳዊት። ቻባ ጋዳባያ ዛሬ በኢየሱስ ስም ይሄ መንፈስ ያገኛቸዋል። እጃችሁን ከፍ አድርጉ፣ ልባርካችሁ። ነፍሳችሁ እግዚአብሔርን ታስባለች። ነፍሳችሁ ለእግዚአብሔር ትገዛለች። ዳዊት ምን ይላል? ነፍሴን በውስጤ አደከምኳት። በጾም እኮ ነው የሚለው። ነፍሴን በውስጤ በጾም አደከምኳት። ጾም ስጋን ከማድከም ያልፋል ማለት ነው። ሰማችሁ? ጾም ስጋን ከማስራብ ያልፋል። ዝም ብሎ ያለ መብላት አድማ ድክም ብሎ በቃ መራመድ እንዲህ ቢገፈትር እዚህ አሁን ስትጾሙ እናያቸዋለን። ሃሌሉያ። በቃ የሁሉም ሰው ፊት ምስኩን ይላል። ምግቡ እኮ ነው። በቃ ይሄ ያለመደም
እንዲህ የሆነ ሰው ነካ ቢያደርግ እንዲህ የምትወርቅ ሰው ትሆናለህ። ከዛ ምግብ ራሱ የሆነ አጨማመሩ ጭልፋው ምናምን አነስ ሲል ደስ አይልህም። እቺ ጠላቴ ናት እንዴ ምናምን ምሳው ሰዓት ሲደርስ የሆነ እንደ ጠላት ማየት ትጀምራለህ። እንዲህ የሚያደርግ ሆድ ነው በቃ ድክም ብሎታል። ዳዊት ምን አለ? ልክ ስጋ እንዲህ ይደክማላ የራሴን ነፍስ አደከምኳታል። እኔ ማምንባቸው እምነቶች የገዛ ፍቃዴ ፍላጎቴ ምኞቴ ያለ አይደል እሱ እንደ ድሮ ሰልጥኖ እኔ ላይ በቃ ይሄን አርግ ያን አርግ ማለት አቆመ ማለት ነው። ሄይ በጌታ በኢየሱስ ስም ነፍሳችሁ በጸሎት ይድከም። በቃ ጠንካራ አይደለም ማለት ነው። ዝም ብሎ አይገፋም ስትጾም ማለት ነው። ነፍስህን ታደክመዋለህ። የእግዚአብሔርን ብቻ ሜዲቴት እንዲያደርግ አቅም ታሳጠዋለህ ነፍስህን። ስጋዬን ብቻ ሳይሆን ነፍሴንም ማለት ነው። ነፍሴን ስል ምን እያልኩኝ ነው? ከእግዚአብሔር ፍቃድ ውጭ የሆኑ ፍላጎቶቼ ይሄን አርግ የሚገፋ ውስጥ አለ። ውስጣችሁ የሆነ ነገር አርግ የሚልህ ነገር ኢነርጂ እንዲያጣ ታደርገዋለህ። እንደ ድሮ አርግ አይልህም፣ አቅም ያጣል ማለት ነው። ሃሌሉያ አሜን አሜን። መጽሐፍ ቅዱስ በመንፈስ ድሆች የሆኑ ብፁዓን ናቸው ይላል። ጾም ማለት መንፈሳችሁን ድሃ ማድረግ ማለት ነው። መንፈሳችሁን ድሃ እግዚአብሔርን የሚፈልግ በራሱ ስትሮንግ እንደሆነ የማያምን አቅም የሌለው ማድረግ እግዚአብሔርን ብቻ እንዲፈልግ ማስገደድ ማለት ነው። ስለዚህ ጾም ራሳችንን ለማብሰል ማደግ አለብን። ታውቃላችሁ አይደል? መጽሐፍ ቅዱስ ሁል ጊዜ ሕፃናት ልትሆኑ አይገባም ይላል። ጳውሎስ ልጅ ሳለው እንደ ልጅ አስብ ነበር፣ አሁን ግን አድግ ያለው የልጅነቴን ጸባይ ሽር ያለው ይላል። በእግዚአብሔር ቤት ውስጥ ረጅም ጊዜ እየቆየን አንዳንዶቻችን ምንም ነገር አናቅም። የልጆች ባህሪ ነው የምናራምደው። ለአንዳንዶቻችን ደግሞ ክርስትና የተወረሰ ነው። በቃ የተወረሰ ስለሆነ አያድግም፣ መነሻም የለው። ኢየሱስ በጥበብ በእውቀት በሞገስ ምን አለ ይላል? አደገ ይላል። ጾም ጸሎት ማለት አፕግሬድ እድገት ምንቀይርበት ነው። እድገት አለው። ሕፃን ልጅ ልክ እስከ 2 ዓመቱ ብዙ ነገር አያቅም። ከልጅነቱ መናገር ይቻላል። ሕፃን ልጅ እስከ 3 ወር ከለር አያቅም። ታውቃላችሁ? እስከ 3 ነው እስከ 4 ወር የሚታየው ነገር ሁሉ ብላክ ኤንድ ዋይት ነው። ይሄ ነጭ ሰው ነው የሚታየው፣ ነጭ ሰው ማለት ነው። ልክ 4ኛ ወር ላይ አይኑ ከለር መለየት አፕግሬድ ያደርጋል። ሃሌሉያ። አረንጓዴውን ማየት ይጀምራል። ልክ ወደዛ ቀይ እዛ ጋር ሲበራ እንዲህ ማለት ይጀምራል። ከ4 ወር በኋላ ማለት ነው። ከዛስ በአመጋገብ ስትሄዱ ደግሞ ድሮ ወተት ነበር የሚጠጣው። ከ6 ወር በኋላ ምን ይጀምራል? እንጀራ ፍርፍር ይጀምራል። ይሄ እያደገ ነው ማለት ነው። ከዛስ ከ9 ወር ከ10 ወር በኋላ ድሮ እንደሚራመደው ልጅ ምን ይጀምራል? መቆም ይጀምራል። ከዛስ ከ2 ዓመት በኋላ ማውራት ይጀምራል። ድሮ ብስኩት ካልበላ ብትለው ማለት ነው። ከዛስ እስከ 3 ዓመት ዝም ብለው ነው የሚያለቅሱት፣ የሚያማቸውን አይናገሩም። ከ4 ዓመት በኋላ ሆዴን ጭንቅላቴን ማለት ይጀምራሉ። ደስ አይልም? ዋው! ልጅ ባይዘው አላድግ ሲልህ እንደሱ አይነት ከባድ ስሜት የለም። በዚህ ጸሎት ፍርሃት ይለቀኛል። የእናንተን ችግር ታውቃላችሁ። ፐርሰናሊ ያለባችሁን ነገር በዚህ ጸሎት ይሄ ይለቀኝ፣ በዚህ ጸሎት ይሄንን አገኘዋል ብላችሁ ፕላን ማድረግ። ከዛስ ቃሉን ሜዲቴት እናደርጋለን። ከሞን ኑ ቃሉን ሜዲቴት ረጅም ሰዓት ሜዲቴት እናደርጋለን። ከዛስ ቃሉን እናየዋለን፣ ኢማጂን እናደርገዋለን። ፍር አድርገን ነው የምንሄደው። ድሮ ኢማጂን፣ አሁን ሰፊ ታይም አይደል ጾም ጸሎት። ሰማችሁኝ አይደል? ስፒሪቹዋል ልምምድ ነው ቃሉን ማየት። እግዚአብሔር እንትን አደርግሻለሁ ካለ በጸሎቱ መካከል እሱን የት ነው? እዚሁ አየዋል። ቢዝነስ ትጀምሪያለሽ ካለ ቢዝነሴን ኢማጂን አንዱ ሙሉ ሜዲቴት ሰርተ ነው የምትወጣው እዚህ ማለት ነው። በነገራችን ቢዝነስ ትጀምራለህ ያለው ጌታ የቱ ጋር ብትጀምር፣ በምን አይነት ብር ብትጀምር፣ እንዴት እንደምትጀምር፣ ምን ያህል ሰራተኛ እንደሚያስፈልግህ ሁሉ ይናገራል። ታውቃላችሁ? እነሱን ታያል፣ እንዴት እንደምታሰራ ታያል። ሁሉንም የት ነው የምትጨርሰው? ሲጾም ጸሎት ላይ። ከዛ ስለ ራስ ራእይ ታያል።
ጾም ጸሎት ነው። ስለራስ ፐርሰናል ነገርህን ራእይ ታያል። ጌታ ይናገራል። እናንተም ትለማመዳላችሁ። የምታዩት ነገር ደግሞ እዚሁ ትርጉም ይሰጥለታል ማለት ነው። ስለዚህ ምን ጾመው ይሄንን ጸሎት ምን ጾመው ግልጽ የሆነ መንፈሳዊ ውጤት ለማምጣት ውጤት አለው። ጾሙ ውጤት አለው። እኛ ህይወት ላይ የሚያመጣው ውጤት አለ። አሁን ራሱ እኔ እየሰበኩኝ ሲመጣላችሁ መጻፍ ትችላላችሁ። ይሄንን ጾም ጸሎት ለምንድን ነው ምጽፈው? ለምንድን ነው ምጾመው? የሚለውን ውጤት አለው። ማየት የምትፈልጉትን ጎል ማለት ነው። ሁለተኛ ጾም ጸሎት ስለዚህ ምን ጾመው ቀደም እንዳልኳችሁ ራሳችን ላይ ለመስራት እግዚአብሔር ላይ ለማተኮር መንፈሳችን ላይ ለመስራት ማንነታችን ላይ ለመስራት ነው። ሁለተኛው ጾም ሰዎችን ለመርዳት የሰዎችን ፍላጎት ለመሙላት ስለ ሰዎች ለማሰብ እንጾማለን። ሰዎችን ለመርዳት ኢሳይያስ ምዕራፍ 58 ቁጥር 3 እንደዚህ ይላል። አንተ ካልተቀበልከው ስለምን ብለን እንጾማለን? አንተ ከጉዳይ ካልቆጠርከው ስለምን ራሳችንን አዋረድን ይላሉ። ሆኖም በጾማቸው ቀን የልባቸውን ታደርጋላችሁ፣ ሰራተኞቻችሁን ትበዘብዛላችሁ። ጾማችሁ በጥልና በክርክር በግፍ ጡጫና በመደባደብ ይፈጸማል። ይጾማሉ እኮ አይበሉም፣ ግን ሰው ይጨቁናሉ፣ ይደባደባሉ፣ ይከራከራሉ፣ ይጣላሉ፣ ግን ይጾማሉ። እና እግዚአብሔር እኔ ይሄንን አልቀበለውም ማለት ምንድን ነው የሚቀበለው? እኔ የመረጥኩት ጾም ቁጥር 5 እንዲህ አይነቱን ነውን? ሰውስ ራሱን የሚያዋርድ በእንዲህ ያለ ቀን ብቻ ነውን? እንደ ደንገል ራስን ዝቅ በማድረግ ነውን? ወይስ ማቅ ለብሶ አመድ ላይ በመንከባለል ነውን? ታዲያ ጾም ብለህ የምትጠራው ይህንን ነውን? እግዚአብሔር የሚቀበለው እንዲህ አይነት ነውን? ቁጥር 6 እኔ የመረጥኩት ጾም የጭቆናን ሰንሰለት እንድትበጥስ፣ የቀንበርን ገመድ እንድትፈቱ፣ የተጨቆኑትን ነፃ እንድታወጡ፣ ቀንበርን ሁሉ እንድትሰብሩ አይደለምን? ምግብህን ለተራበ እንድታካፍል፣ ተንከራታችሁ ድሃ ወደ ቤት እንድታስገባው፣ የተራቆተውን ስታይ እንድታለብሰው፣ የሥጋ ዘመዶች ፊት እንዳትነሳ አይደለምን ይላል። እንዲህ ብታደርግ ይላል፣ ይህ ከሆነ ብርሃን እንደ ንጋት ጮራ ይፈነጥቃል፣ ፈውስህም ፈጥኖ ይደርሳል ይላል። ስንጾም ሁለተኛው እውነተኛ ጾም አንተ ተራብክ፣ ምግብህን ቀነስክ አይደል? ምግብ ለሌላው ማካፈል ማለት ነው። አንተ ቆጥበህ እዛ እህልን ቤት ቁጭ ካደረግከው አልጾምክም ማለት ነው። ስለዚህ እንጾማለን ስንል ለሌሎች እናካፍላለን፣ ስለ ሌሎች እናስባለን፣ ከራሳችን አልፈን ለሌሎች ማሰብ እንጀምራለን እያለን ነው። እግዚአብሔር የሚወደው ጾም እንዲህ አይነት ጾም ነው የምወደው እያለን። ስለዚህ እዚህ ጾም ላይ ከምናደርጋቸው ነገሮች አንዱ ሆስፒታል ሄደን የታመሙትን እንጠይቃለን። ድሮ እንዳደረግነው ማለት ነው። የትኛውን ሰው ላይፍ ቼንጅ እንደምታደርግ አታውቅም። ሆስፒታል እንሄዳለን፣ የተቸገሩትን እንረዳለን፣ ወንጌል እንሰብካለን። ከጫንቃ ላይ ቀንበር እንድትሰብር ይላል አይደል? ሰዎች ላይ የተጫነውን ክርስቶስን ያለማወቅ ቀንበር እንሰብራለን በወንጌል። አሜን አሜን። ሆስፒታል ሄደን ደግሞ የታመሙትን ሰዎች ጁስ ገዝተን ብርቱካን ገዝተን፣ አንዳንዶቹ የሚጠይቋቸው የላቸውም እና እሱ ራሱ ጾም እንደሆነ እንድታውቁት ነው። ስለዚህ ኑ ጊዜያችሁን ስጡ፣ ጸልዩ እያልን ከምንለው በተጨማሪ ምን እያል ነው? ገንዘባችሁን ካላችሁ ነገር ለማካፈል ወንጌል ለመስበክ ሬዲ ሁኑ እያልን ነው። ይህ ጾም ለእኔ ብቻ ከሚል አስተሳሰብ መላቀቅ ነው። ስለ ራስ ብቻ ሳይሆን ስለ ሌሎች ማሰብ መለማመድ ነው ይሄ ጾም ማለት። የመጀመሪያው ስለ ራሳችን እግዚአብሔር ላይ እናረጋለን አይደል? ሁኛው ደግሞ የተጎዱትን የደከሙትን፣ በጾማችን ጊዜ አቅም ያጡትን። እኛ ጾምን አይደል? ባንጾም ኖሮ 300 ብር ምግብ እንበላ ነበር አይደል? ያችን ጾም ጸሎት 300 ብር የምንጾም ቀን ምግብ ለሌለው ሰው ምግብ ገዝተን እንሰጣለን ማለት ነው። ይሄ ነው። በሚቀጥሉት 10 ደቂቃዎች
ጾም የሚያመጣውን ነገር ልናገርና ልጨርስ። ሃሌሉያ። አስቴር ምዕራፍ 4 በዚህ ክፍል ላይ እንደዚህ ይላል። ንጉሱ እስራኤላውያን እንዲገደሉ ላንተ የማይታዘዝ ህዝብ አለና የግድያ ትእዛዝ አወጣና መርዶክዮስ አስቴርን እባክሽ ሂጂና ንጉሱን ጠይቂው ሊያስገድለን ነው ልንጠፋ ነው አላት። ከዛን አስቴር እንደዚህ አለች። ከዚያም አስቴር ለመርዶክዮስ መልእክት ላከችበት፣ ሂድና በሱሳ ያሉትን አይሁድ ሁሉ በአንድነት ሰብስበ ስለኔ ጾሙልኝ፣ ቀኑን ይሁን ሌሊት ለ3 ቀን አትብሉ አትጠጡ፣ እኔና ደንገጡሮቼም እናንተ እንደምታደርጉት እንጾማለን። ይህ ከተፈጸመ በኋላ ግን ነገሩ ምንም እንኳን ከሕግ ውጭ ቢሆንም ወደ ንጉሱ ዘንድ ሄዳለሁ፣ ከጠፋውም ልጥፋ አለች። ኢየሱስ ጌታ ነው። ንጉሱ ጋር ና ሳትባል መግባት አትችልም፣ ባይዘው ክልክል ነው። ሁለተኛ ደግሞ ና ብትባል ራሱ ገብታ አሁን አስቴር የምትጠይቀው የንጉሱን ትእዛዝ የሚቀይር ነገር ነው። ስለዚህ ይሄን ለማድረግ ግዴታ ምን ያስፈልጋል? ጾም ያስፈልጋል። ንጉሱ ጋር ባይዘው የንጉስ ሚስት ስለሆነች መግባት አትችልም አስቴር። አይ ሚስት ነኝ በቃ ምን ስለሚወደኝ ምናምን ብላ መግባት አትችልም። አስቴር እኮ በጣም ቆንጆ ተብላ በጣም ከብዙ ሴቶች መካከል ነው የተመረጠችው። አስቴር ሜካፖ ንጉሱ ጋር ተቀባይነት እንደሚያሰጣት አታስብም። ምን አይነት አስቴር ናት? ሄ አንዳንድ ውበት እኮ ሜካፕ አይደለም፣ አይላሽ አይደለም፣ ቻካታይ ምንድነው ይሄ ማስካራ የሚባል ነገር አለ። ማስካራ የማይሰጥ ውበት አለ። በቃ ፋውንዴሽን ይሄ መንፈሳዊውን ነው የምታውቁት እናንተ ተባረኩ። 3 ዙር ፋውንዴሽን ብትቀባ ሞገስ ከሌለ አንዳንድ ቦታ አይሰራልህም። አዳንያስ እስኪ ጾም በሉት ከጎን ያለውን ሰው። አስቴር እንደዚህ ያለች ይሁን መርዶክዮስ አለች። ኖ አሁን የኔ ውበት አይሰራም እዚህ ያለችው። ንጉሱ ጋር ናሳ ትባል መግባት ክልክል ነው፣ ከገባህ ትገደላለህ አለች። አሁን ግን እናንተ 3 ቀንና ሌሊት ጾሙልኝ፣ እኔም እጾማለሁ። ከ3 ቀን በኋላ ግን ሳይፈቀድልኝ ገባለሁ፣ ከሞትኩም ልሙት አለች። ቻባጋዲያስ ሞገስ ጾም ጸሎት አሁን ሊቀይር ነው ህግ። ኢየሱስ ጌታ ነው። በሱሳ ግንብ ያለ ህዝብ ሁሉ ጾመ። አስቴርም ከደንገጡሮቿ ጋር ምንም አይመለከታቸው። ኖ እንጾም ካለች ትጾማለህ በቃ። 3 ቀንና 3 ሌሊት ሄዱና እንዳለቀ አስቴርም በንጉሱ አደባባይ ላይ ቆመች ይላል መጽሐፍ። ነው የምታውቃል። ንጉሱ አስቴርን ሲያያት ደስ አለው ይላል። ጫባክ ደስ እኮ አይለውም በኖርማል ስቴት፣ ገና ሲያያት ደስ አለው። በጌታ በኢየሱስ ስም ይሄ ያገኘ በቃ ከልብስ ያልሆነ ሰው ዝም ብሎ ገና እንዳየው ደስ ሲል የሚባሉ ሰዎች አሉ። እጅህን አንሳ ልባርክ። ሻባጋዶስ ታካ ያላባያ የሚያይ ሰው ሁሉ ገና እንዳየ ይውደድ። ሲያያት ይላል ደስ አለው ይላል። ከዛስ ሳትጠይቅ አስቴር ምን ፈለግሽ ይላል። አስቴር ምን ፈለግሽ? የመንግስቴን እኩሌታ እንኳን ከጠየቅ ሰጥሻለሁ። በኢየሱስ ስም ሞገስ ይሰራላል። አሁን ይሄንን አስቴር ነው የፈጠረችው አይደለም። አስቴር ከንጉሱ ጋር ነበረች ለረጅም ጊዜ። እንዲህ ብሏት አያውቅም። ይሄ ንጉስ 127 ሀገር ነው የሚገዛው። ምን እያሉ ታውቃለህ? አካፍልልኝ ለሁለት እስኪ 63 ሀገር ሰጥሻለሁ እያላት ነው። ይሄ አሁን የምትጠይቀው ህዝቤ ምናምን አረ ገና ሳትጠይቀው እኮ ነው። ምንድነው ይሄን የሰራው? ጾም ጸሎት። ይሄና ማጋዶስ ከጎን ያለው ሲሪየስ በለው እስኪ ሲሪየስ ጾም ጸሎት ሲሪየስ ነው። እኛ አንዴ ወንጌል ተሰበከ ማለት ነው። መታራ ወደ ገጠር የሚኖሩ ብሔረሰቦች አሉና ከረዩና ቆቱ የሚባሉ ወንጌል ወደዛ አልገባም። የሆነ ጊዜ ሚሽነሪዎች ጋር ከመጡ ጋር ሆነን ሰበክን። ወንጌል ገባ። ወደ 7 ሰዎች አመኑ። ከዛን ኢሚዲየትሊ እየበዙ መጡና በጣም የገጠር ኑሮ ነው። ከተማ አይመጡም በቃ ብዙዎቹና ድሮ ነው ምላችሁ። አሁን እንኳን አብዛኞቹ ከተማ ናቸውና እየሰፉ መጡና 100 ምናምን ሆኑና እናንተ ጋር መተን የኛ ኳይሮች እናገልግላሉ። ከዛ አንተ እነዚህ ጌታን ተቀብሏል የተባሉ ኳይሮች 13 ሆነው መጡ። በኢየሱስ ስም ሲያምሩ አያ
ተነካው እኔ እንደዚህ ያምራለሁ። ምንድነው የተፈጠረው? ወንጌል እኮ ነው። በቃ ማይንድ ሴታቸው ሲቀየር አንተ ልጆቹ ምን እንደሚመስሉ ማለት ነው። ኢየሱስ ብቻ የሚሰራልህ ነገር አለ። ሃሌሉያ። ሞገስ በኢየሱስ ስም እጃችሁን አንሱ። በጌታ በኢየሱስ ስም በሚቀጥለው ጾም ጸሎት ይሄ መንፈስ ያገኛቸዋል። ንጉስ በትር ይዘረጋላችኋል። ከባድ የሚባል ቦታ ላይ ትገባላችሁ። አገለግላለሁ ግን እየሰራው ነው ማገለግለው ጌታ ሆይ አልኩ። ዛን የሆነ ማስታወቂያ ወጣ። ስንት ሰው መሰለ አፕላይ ያደረገው? 692 ሰው ነው አፕላይ ያደረገው ማለት ነው። አሊቫኒያስ ኖ ማተር ዘነምበር ሰማሽ? ኦይ ብዙ ሰው ነው አፕላይ ያደረገው ምናምን። ምን አገባሽ? አጁላ ብራኒያ ከጎን ያለውን ሰው ምን አገባ በለው። ሲሄድ ተሰልፏል። እኔ ግቡ ተባለ እንዲሁ ብዬ አፕላይ ለማድረግ ነው የተሰለፉት። አኒ እዛው ነው ጂብራ አካኒና ሲያየኝ ነው የሚወደኝ አልኩኝ። በቃ ሰውዬው ገና ሲያየኝ ሄይ በጌታ በኢየሱስ ስም ይሄ ሞገስ ያገኛችሁ። የትም ቦታ እዚህ አላችሁ ተማሪዎች፣ ወጣቶች ስራ መስራት የምትፈልጉ የትም ቦታ ከገባክ ሞገስ ያገኛል። ሞገስ ያገኛል። ሞገስ ያገኛል። አሁን ልትጸልይ አይደል? ሞገስ ያገኛል። የሚቀጥለው ዓመት አጨብጭቡ ይቀበለዋል። ሞገስ አንዱ የሚሰራው ይሄ ነው። በቃ ያስገድድልሃል። ከህግ ውጭ ህግ እኮ አይፈቅድም። ከህግ ውጭ ምን እንደሆነ ታውቃለህ? አንድ ሰው እኮ ነው የሚቀጠረው አፕላይ ያደረግነው ያ ሁሉ ሲያደርግ እና እኔ ስንተኛ ወጣው መሰለህ? ሁለተኛ ከ600 ሁለተኛ። ሰውየው ደወለልኝና አንድ ሰው ነው ግን እኛ የፈለግነው ግን በቃ ና ተጠባባቂ ሆነ ትሰራለህ አለኝ ማለት ነው። ሲቪኒና ክራዲያ አንድ ሁለተኛ ብሎ ሊያስቀረኝ ማለት ነው። ሃሌሉያ። ይኸው ስለኔ እያወራሁ አይደለም። ከጎን ያለውን ንገረው። ሞገስ ያገኛል። ለአስቴር የተዘረጋው ዘንግ በለው ለአንተ ይዘረጋልሃል። ገና ሲያይ ደስ ትለዋለህ በለው። በዚህ ስለ ሞገስ ስናወራ የዚህ ዓለም አእምሮ አሁን ሞገስ ልሳን ነው የሚሆንበት። ምንም አይገባው። ሞገስ አሁን ማታ ይጠላል እኮ ማታ እስራኤላውያን ማታ በጣም ነው የሚጠሏቸው። በቃ ሲያስጠላ ምናምን የምትለውን ሰውዬ ጠዋት እኔ ጌታ ስንት ኪሎ ወርቅ ልስጥህ ምናምን ስትባል ማለት ነው ጠዋት እዚህ ጋር something is changed። ማታ ጭራሽ በደጄ ታልፊያለሽ እንዴ ምናምን የተባልከው ሰውዬ ጠዋት የእጁን ነው ወይስ የአንገቱን ነው ፈልገው ውሰድ፣ ይሄንንም ውሰድ። እንደዚህ እኮ ነው የሆነው። እግዚአብሔር በግብፃውያን አይን ይላል ለእስራኤላውያን ሞገስ አያ በቃ እንዴት እንደሆነ አታውቅም። ሲያይ ወይ ደስ ሲል ይግባ በቃ ምናምን ይሰጠው በቃ ትላለህ። አሜን አሜን አሜን። በጣም ከሚገርመኝ ሞገስ ከሚሰራበት አንዱ ሰለሞን ሞገስ የሰራበት ማለት ነው። ዛሬ እኮ በቃ ሰላማዊ ሰው ነበር። በቃ ሰው ዝም ብሎ ወጣት ልጄ ሰለሞን ሰውን ምናምን ያለው ማለት ነው። ማታ ህልም አየ እና በህልም እግዚአብሔር ምን አለው? ጠቢብ አድርጌሃለሁ ሰው ሁሉ ይሰማሃል አለው ማለት ነው። ጠዋት ሲነሳ ይላል ሁለት ሰዎች ተጣልተው ሰለሞን ጋር መጡ ይላል። በቃ ዳኛ ነው እንደ ከዚህ በፊት አይደለም። ሰለሞን ተራሰው ነበር። ጠዋት ሁለት ሴቶች መጡና በቃ ፈራጅ በቃ ሰንጥቁት ምናምን ሲል አረ አቤት ጥበቡ ምናምን የሰራው እኮ በጣም አንድ ትንሽዬ ነገር እኮ ነው። ሞገስ ያካብድልሃል። ታባላባይ በቃ ያወጣዋል። ስራን ፌመስ ያደርገዋል። በጌታ በኢየሱስ ስም ይሄ ያገኛችሁ። ይሄ በጸሎት ነው። ሞገስ ልብስ አይደለም። ፉል የሆነ የልብስ ሳጥን አላት አስቴር እሷ አይደለም ሜካፕ የሚሰሯት ሙያተኞች አሏት። ደንገጡሮች ማለት እሷን የሚያሰማምሯት ማለት ነው። አስቴር ግን ኖ እነዚህ አይሰሩም ማለት። ሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የሚባል ሰውዬ ሮማዊ ነው። ወንጌል ገና ለሮማዊ አልተሰጠም እና
ቆርኔሌዎስ ይጸልይና ይጾም እግዚአብሔርን ይፈልግ መጽዋዕት ይሰጥ ነበር ይላል። በቃ ሰውየው እኮ ክርስትናን አያውቅም፣ ግን በቃ ይጾማል፣ ይጸልያል፣ መጽዋዕት ይሰጣል፣ እግዚአብሔርን ይፈልጋል። መጽሐፍ እንደዚህ ይላል፣ መልአክ ቀጥታ ሄዶ ቆርኔሌዎስ ቤት ተገለጠ ይላል። ከዛስ ነገ ጠዋት የሆነ ሰውዬ ይመጣል፣ አንተ በመንፈስ ትሞላለህ መልአኩ። አሁን ይሄ አኖይንቲንግ በመንፈስ መሞላት ለእስራኤላውያን ብቻ የተሰጠ ነው። እስራኤል ምድር ላይ ብቻ የሚሰራ። ሰውየው ግን ስለሚጸልይ ስለሚጾም ሂዝ ጊቨር። መልአኩ ቤቱ ተገለጠ። ጸሎትን እግዚአብሔር ሰምቷል አለ። ጾምና ጸሎት ምን ያደርጋል መሰላችሁ? አሜሪካ ያለውን ነገር ኢትዮጵያ ያመጣልሃል። እጃችሁን ከፍ አድርጉ ልባርካችሁ። ጂቫኒስኮ ፕራዲያስ ለጋዶሶ ፕራዲያ እዛ እስራኤላውያን ጋር የሚሰራው መልአክ ሮም ውስጥ ቆርኔሌዎስ ቤት እንደመጣ በኢየሱስ ስም ባለሽበት አድራሻ ያገኝሻል። ባለህበት አድራሻ ያገኛሃል። ሰማይን ባንተ አቅጣጫ ይከፍተዋል ማለት ነው። ጾምና ጸሎት አንተ አይደለም ወደ ብለሲንግ የምትሄደው፣ ብለሲንግ ወደ አንተ ይመጣል። ቆርኔሌዎስ ኢየሩሳሌም ሳይሄድ ከቤቱ ቻላባራ አይ አንዳንድ ብለሲንጎች አትሄድም፣ እነሱ ናቸው ቤት የሚመጡት። በጌታ በኢየሱስ ስም ይሄንን አዛዋለሁ፣ ቤታችሁ ድረስ እንዲመጣ እናገራለሁ። እና ቆርኔሌዎስ ቤት መጣና መልአኩ መንፈስ ቅዱስ እዚሁ ቤት ሆነ ነው የሚሰጣለው። እና አንዳንድ አኖይንቲንግ የሚሰራው ሂድ ነብዩ እዛ አለ ተብለ ነው። አንዳንድ ቦታ ነብዩ ነው የሚመጣው። እንዲህ የሚያስመጣው ግን ጾምና ጸሎት ነው። እና ሰማይ ምን አለ? አይ ይሄ ቆርኔሌዎስ የሚባለው ሰውዬ ጋር እሱ መሄድ የለበትም፣ ቤቱ ሂዳለው። ቻባጋዳቦስ ቤቱ በብርሃን ተሞላ ይላል። ጴጥሮስ ቤት ይመጣል አለ ይላል። ቻባጋዳቦስ በኢየሱስ ስም በረከት ባድራሻችሁ ይመጣል። ስፍራ አትቀይሩም፣ ፖዚሽን አትቀይሩም። ትጸልያላችሁ፣ ትጾማላችሁ፣ በረከቱ አድራሻችሁን ፈልጎ ይመጣል። ሰማይን ባንተ አድራሻ ይከፍተዋል። ጾም ጸሎት ማለት ነው። አንተ ያንተ ቦታ ላይ ሰማይን ይከፍተዋል። በኢየሱስ ስም ለቀኩት ይሄን ብለሲንግ እዚህ ጉባኤ ውስጥ በኢየሱስ ስም ያገኛችሁ። ስፍራ ሳትቀይሩ ብለሲንግ ያገኛችሁ። እስኪ ቆመን እንጸልይ ትንሽ ደቂቃ። ሻባ ለብራዶ ሳባጋዳ ባጋዳ ባይ ትንሽ ደቂቃ እስኪ በመንፈስ ሆናችሁ አስቡ። እግዚአብሔር ሆይ ጌታ ሆይ መቼ ነው እንድጾም የምትፈልገው በሉት። ጃኔ ማጋዳ ስለ ጾም ጸሎት አስቡ። እሺ ሻባጋዳ ላባጋዳ ራባዳ ባይ ሃሌሉያ ሃሌሉያ። የሚያጾም የሚያጸልይ ጸጋ ይብዛላችሁ። መጾምና መጸለይ የምትችሉበት ጸጋ ይብዛላችሁ። ራሳችሁን በእግዚአብሔር ፊት ማቆየት የምትችሉበት ጸጋ ይብዛላችሁ።